የአዲስ አበባ ከተማ መንገዶች ባለስልጣን አመራርና ሰራተኞች ተስፋን እንትከል በሚል መሪ ሀሳብ ከአያት አደባባይ ወደ ጣፎ በሚወስደው የመንገድ ዳርቻ ላይ የችግኝ ተከላ መርሃ ግብር አካሂደዋል። የክረምት ወራት የበጎ ፍቃድ አገልግሎት አካል በሆነው የዘንድሮ የአረንጓዴ አሻራ መርሃ ግብር የባለስልጣን መስሪያ ቤቱ አመራሮችና ሰራተኞች ከ10 ሺህ በላይ ችግኞችን በመትከል ተሳትፈዋል። ተስፋን እንትከል የሚል በሀገር ደረጃ የተያዘውን እቅድ ለማሳካት እኔም የበኩሌን የድርሻዬን ላበርከት ብዬ በባለስልጣን መስሪያ ቤታችን በተገኘው ችግኝ መትከያ ፕሮግራም ተገኝቼ ችግኝ ለመትከል ችያለሁ። በጣም ደስተኛ ነኝ። በአገር አቀፍ ደረጃ ከሚከናወነው የክረምት በጎ ፈቃድ አገልግሎት ጋር በተገናኘ ተስፋን እንትከል በሚል መሪ ቃል የሚከናወነውን የአረንጓዴ አሻራ መርሃ ግብር የችግኝ ተከላ ፕሮግራም የማስጀመሪያ ፕሮግራም ነው። በዚህም የተለያዩ አገር በቀል የሆኑ እጽዋቶችን እንዲሁም ለአካባቢው አየር ጸባይ ተስማሚ የሆኑትን በመምረጥ በችግኝ ተከላው መርሃ ግብር እንዲተከሉ አድርጓል ማለት ነው። የባለስልጣን መስሪያ ቤቱ ዋና ዳይሬክተር ኢንጂነር ሙሁዲን ረሻድ ተቋሙ የከተማዋን የመንገድ ሽፋን ከማሳደግ ባሻገር በተለያዩ የበጎ ፍቃድ አገልግሎቶች ላይ በመሳተፍ ማህበራዊ ኃላፊነቱን እየተወጣ እንደሚገኝ ገልጸዋል። ባለስልጣን መስሪያ ቤቱ የመንገድ አውታሮችን በመገንባት በመጠገን በማስተዳደር ስራዎች ሲሰራ እንደሚቆይ ይታወቃል። ከዚህም በተጨማሪ የተለያዩ ኢኒሼቲቮችን ወስዶ ደግሞ ሀገራዊ የሆኑ ተልእኮዎችንም እንደዚሁ እንደሚወጣ ይታወቃል። ከነዚህ ውስጥ አንዱ የአረንጓዴ አሻራ እንደ ባለስልጣን መስሪያ ቤት እኛም የኳሪ ቦታዎቻችንን መልሶ በማልማት እንደዚሁም ደግሞ የመንገድ አካፋዮችን ከመንገድ ዳር ያሉ ቦታዎችንም የሚያስቡ አገር በቀል የሆኑ ችግኞችን እየተከልን ያለንበት ሁኔታ ነው ያለው። በየዓመቱ ከሚካሄደው የችግኝ ተከላ ተሳትፎ ባሻገር ባለፉት ዓመታት በችግኝ እንክብካቤ በአቅመ ደካማ ወገኖች ቤት ግንባታ፣ በህፃናት ድጋፍ፣ በማዕድ ማጋራትና በደም ልገሳ የበጎ ፍቃድ አገልግሎቶች ውጤታማ ተግባራት ተፈጽመዋል። ዘንድሮም በተመሳሳይ አገልግሎት ለመስጠት እየተሰራ መሆኑን የባለስልጣን መስሪያ ቤቱ ዋና ዳይሬክተር ኢንጂነር ሙሁዲን ረሻድ ሀሳባቸውን አጋርተውናል። የባለስልጣን መስሪያ ቤቱ የምህንድስና ኦፕሬሽን ዘርፍ ምክትል ዋና ዳይሬክተር ኢንጂነር ታከለ ሉለና በበኩላቸው የባለስልጣን መስሪያ ቤቱ ሰራተኞች በየዓመቱ በሚካሄደው የአረንጓዴ አሻራ መርሃ ግብር ላይ በንቃት እየተሳተፉ እንደሚገኙ ጠቁመው በተለይም የመንገድ መሰረተ ልማቱን ከአረንጓዴ እጽዋት ሽፋን ጋር በማስተሳሰር ተጨማሪ ውብ የከተማ ገጽታ ለመፍጠር እየተሰራ መሆኑን አስረድተዋል። አንዱ ዋናው ለከተማ ከሚያስፈልጉት ነገሮች ውስጥ አንዱ የአረንጓዴ ልማት ነው ማለት ነው። አንድ ከተማ ካላት የቆዳ ስፋት 30% በችግኝ ወይም በዛፍ መሸፈን አለበት የሚል እንደ ሕግም ያለ ነገር ነው። መስፈርትም ለማሟላት ብቻም ሳይሆን እንደ ከተማ ደግሞ የአየር ንብረትን የተቋቋመ ምቹ ሁኔታን ለኑሮም ተስማሚ የሆነ ቦታዎችን ለማፍጠር መንገዶቻችንም ደህንነቱን ለመጠበቅ ከጎርፍም ከተለያየ ነገሮች ለመጠበቅ የችግኝ ማትከል በጣም አስፈላጊ ነው ማለት ነው። የባለስልጣን መስሪያ ቤቱ ሰራተኞች በሚሳተፉበት በዚህ አረንጓዴ አሻራ መርሃ ግብር በአጠቃላይ 10380 ሀገር በቀል ችግኞች በተለያዩ አካባቢዎች ተተክለዋል። የባለስልጣን መስሪያ ቤቱ ዋና ዳይሬክተር ኢንጂነር ሙሁዲን ረሻድ ባለስልጣኑ ችግኞችን ከመትከል ባለፈ መንከባከቡ ላይም እንደ ወትሮ ሁሉ ጠንክሮ እንደሚሰራ ገልጸዋል። እነዚህን ችግኞች ተክሎ ብቻ ሳይሆን የሚያበቃው ወደ እንክብካቤም እያደረገ እንደሚቀጥል እና እነዚህን ነገሮች በቀጣይም ክረምቱ እስኪወጣ ድረስ ባሉት ጊዜያት በርካታ ችግኞች የተለያዩ ተወሳዮች ላይ ለመትከል ኦልሬዲ ዝግጅት አድርገናል ማለት ነው።